الحمد لله وحده والصلاة والسلام على من لا نبي بعده ዛሬ ስለ አቋምህ ግልጽ ማድረግ በሚል ርዕስ እንቆያለን። እንደምናውቀው አንቢያ ለህዝቦቻቸው አቋሞቻቸውን ግልጽ ያደርጉ ነበር። ከነሱ አላህ ስብሓንሁ ወተዓላ ስለ ሁድ ዓለይሂ ሰላም እንደሚከተለው ይለናል። إن نقول إلا اعتراك بعد آلهتنا بسوء قال إني أشهد الله واشهدوا أني بريء مما تشركون من دونه فكيدوني جميعا ثم لا تنذرون سورة هود كأمسارات اسكام سامست كالنزيا كالله وج كمن نجزاتشو بمكلا مكنيات ابدت يزهل بلن الناس سبالن نبي الله دمسي ملسو እንዲያውም አላህ አስመሰከረ والله እናንተም መስክሩ እኔ ከናንተ ከምትገዛቸው የራቅኩ መሆኔን እናንተም የምታቅዱት ተንኮል ካለ ፈጽሙት አትጠብቁኝ ብለው አቋማቸው ግልጽ አደረጉላቸው። እንደዚሁም ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም አቋማቸው ግልጽ አድርገው እንዲናገሩ እንዲህ አላቸው። وإن كذبوك فقل لي عملي ولكم عملكم أنتم بريئون مما أعمل وأنا بريء مما تعملون سورة يونس قطر 41 يا يمتلو وشتنو قالوا لني سراي አለኝ የስራዬን ዋጋ አገኛለሁ እንደዚሁም ለእናንተ ስራችሁ አላችሁ የስራችሁን ዋጋ ታገኛላችሁ እናንተም ከኔ ስራ ርቃችኋል እኔም ከስራችሁ ርቄያለሁ። አቋማቸውን ግልጽ እንዲያደርጉ አላሁ ስብሓንሁ ወተዓላ ለነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም አሳሰባቸው። ስለሆነ አቋምህን ለሙስሊም ወንድሞችህ መናገር ወይም ደግሞ ኢዕላን ማድረግ ብዙ ጥቅም አለው። ለምን አቋምህን ግልጽ አድርገህ ከሙሽሪኮች መራቅህን ወይም ደግሞ በረአ አድርገህ ከሙስሊም ወንድሞችህ ካበርክ እነዚያ ሙስሊሞች በሙሉ ልብ ደስ ብሏቸው አብረው ዒባዳ እንዲፈጽሙ ያግዛቸዋል። ለምን ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አና በሪኡ ሚን ኩሊ ሙስሊም ዩቂሙ በይነ አዝሁሪ ልሙሽሪኪን አው ከማ ቃል ዐለይሂ ሰላቱ ወሰላም እንዳሉት እኔ እያስጠነቀቅኩ ነኝ ለዛ ሙስሊም ሆኖ ከሙሽሪኮች አብሮ የሚኖር ለምን አንድ ሙስሊም ነኝ የሚል ከሙሽሪኮች አብሮ ዒባዳ የሚያደርግ ከሆነ ለሙሽሪክ የሚሰጥ